መዝሙር ምዕራፍ 65 ላይ ነው ያለው ሐሳቤ። መዝሙር ምዕራፍ 65 መዝሙረኛው ዳዊት ይህንን ምዕራፍ 65ን እንዴት እንደጻፈው ወደ ኋላ መለስ ብዬ እያጠናው ነበር። ዳዊት መዝሙር 65ን እንድጽፍ ያነሳሳው ነገር ምንድነው ብዬ ስመለከት ኃይለኛ ድርቅ ገብቶ ውሃ ጠፍቶ እጽዋት ደርቀው እንስሳት ሞተው እግዚአብሔር ተቆጥቷቸው አዝኖባቸው ከዛ ደግሞ ሰዎች በእግዚአብሔር ፊት ከመሆናቸው ተነሳ በንሳ ከመመለሳቸው ተነሳ እግዚአብሔር ደግሞ ምሕረት አድርጎላቸው መልሶ ዝናብን ካዘነበ በኋላ የጻፈ የምስጋና መዝሙር ነው። የምስጋና መዝሙር ነው። እኛም ዛሬ ምስጋና አለ። ምስጋና አለ። ኦኬ አይውላችሁ ደረቅ የነበረው አመታችን ተወግዶ ብዙ ችግሮች፣ ብዙ ጣውረዶች፣ ብዙ ማጣቶች፣ ብዙ ህመሞች፣ ብዙ ደዌ የነበረበት አመት ተወግዶ አሁን ደግሞ እግዚአብሔር አዲስ አመት ስለሰጠን ለዚህ እናመሰግነዋለን። ክብር ሁሉ ለእግዚአብሔር ይሁን። ዳዊት ይህንን ክፍል ሲጀምር እንደዚህ ነው የሚለው። ሙሉ ሐሳቡን ዝም ያለፍ አለፍ እያልኩኝ እናገራለሁ ካለን ሰዓት አንፃር። እግዚአብሔር ሆይ በጽዮን ላንተ ውዳሴ ይገባሃል። ላንተ የተሳልነውን እንፈጽማለን። ለምን? አንተ ፈጽመህልናልና። ላንተ ውዳሴ ይገባሃል፣ እኛም ላንተ የተሳልነውን እንፈጽማለን። ለምን ካልክ ስለታችንን ሰምተሃል፣ የለመንህን ሰምተሃል፣ ፈጽመህልናልና እኛም እንፈጽምልሃለን። ጸሎትን የምትሰማ ሆይ የሰው ልጆች ሁሉ ወደ አንተ ይመጣሉ። አንተ ጸሎትን የምትሰማ ሆይ የሰው ልጆች ሁሉ ወደ አንተ ይመጣሉ። ምክንያቱም አሁን እንደዚህ የምንናገርበት ምክንያት የኔንና የናንተን ጸሎት እግዚአብሔር ሰምቷልና መልሶልናልና ጠብቆናልና አሻግሮናልና ተሸክሞናልና። እግዚአብሔር ሆይ አንተ ጸሎትን በርግጥ ትሰማለህ ደግሞም ትመልሳለህ። እግዚአብሔር ጸሎታችንን ስለሰማ ነው ያሻገረን። ኃጢአት ባጥለቀለቀን ጊዜ አንተ መተላለፋችንን ይቅር አልክ። ኃጢአት ባጥለቀለቀን ጊዜ በኃጢአት በተወረስን ጊዜ በተሸነፍን ጊዜ አንተ ግን የኔንና ወገኖችን መተላለፍ ይቅር ብለሃልና ዘንበል ብለሃልና ይቅርታ አድርገሃልና ምሕረት አድርገሃልና እንደገና ልጆች አድርገሃልና አንተ የመረጥከው ወደ ራስህ ያቀረብከው ከአደባባይ ያኖርከው እርሱ ሰው ግን ምስጉን ነው አለ። እኛ በጣም ምስጉን ነን፣ የተባረክን። ለምን እንደሆነ ታውቃላችሁ? እግዚአብሔር መተላለፋችንን ይቅር ብሎን ወደ ራሱ መርጦ ያቀረበን በአደባባዩ ደግሞ ያኖረን ሰዎች ነን። መርጦ ይቅር ብሎን ወደ ራሱ አቅርቦ መተላለፋችንን ከኛ አስወግዶ ያቀፈን ልጆቹ ነን። ስለዚህ እግዚአብሔር እጅግ አድርገን እናመሰግነዋለን። አያችሁ ዘመናት ይቀያየራሉ፣ እግዚአብሔር ግን አይቀያየርም። ያመንነው የተማመንበት የተደገፍነው እግዚአብሔር ዘመናት ይቀያየራሉ። 2017 አምና 2017 ነበር፣ ዘንድሮ 2018 ነው። እግዚአብሔር ግን ያው እግዚአብሔር ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ግን ያው እግዚአብሔር ነው። እግዚአብሔር ግን አምናም አባታችን ነው፣ ዘንድሮም አባታችን ነው። አይቀያየርም። ክብር ለእግዚአብሔር። አንተ አለ ዳዊት ከተቀደሰው መቅደስህ ከቤትህ በረከት እንረካለን አለ። እግዚአብሔር ከተቀደሰው መቅደሱ ከቤቱ በረከት ያጠግበናል፣ ያረካናል። ከተቀደሰው መቅደሱ በረከታችን ምድራዊ ኢቭን አይደለም። አይገርማችሁ? ከተቀደሰው መቅደስህ ከቤትህ በረከት እንረካለን። እርካታችን እሱ ነው አለ። አስቀድመን ረክተናል። ለምን? መልሰህልናል። ለምን? ሰምተህናል። አያችሁ የእግዚአብሔር ልጅ መሆን በዚህ ነው የሚያኮራው። መጀመሪያ የሚያስደስተን እግዚአብሔር ስለሚሰማንና ስለሚመልስልን ነው። አለቀ። ከዛስ ከቤቱ ከመቅደሱ በረከት ነው እግዚአብሔር የሚመግበን። ክብር ለእግዚአብሔር ይሁን። ዳዊት እየተናገረ ያለው ይሄንን ነው።
እና ቁጥር 9 ልውሰዳችሁ። እዚህ ላይ ወደ ቁጥር 9 ዝቅ ስንል ቅድም ነግሬያቸዋለሁ። ዋናው ሐሳብ ዳዊት ይህንን ምስጋና መዝሙር የጻፈበት ምክንያት ዝናብ ጠፍቶ ምድር በድርቅ በተመታችበት ጊዜ እነርሱም ደግሞ በጸሎት ወደ እግዚአብሔር ፊት በቀረቡ ጊዜ በንስሐ በቀረቡ ጊዜ እግዚአብሔር ምሕረት አድርጎ ምን ከሆኑ በኋላ ነው? ምድሪቷ መልሳ ዝናብ ካገኘች በኋላ ነው። 9 ላይ ሲመጣ ፍንትዋ አድርጎ ይናገራል። ምድርን ትጎበኛለህ፣ ታጠጣለህም፣ እጅግ ታበለግጋለህ። ለሰዎች እህልን ይለግሱ ዘንድ የእግዚአብሔር ወንዞች ውሃን የተሞሉ ናቸው፣ አንተ እንዲሆን ወስነሃልና። እግዚአብሔር ስለወሰነ ወንዞች ምድርን ያጠግባሉ። ምድርን ጎበኘሃት፣ አጠጣህም፣ እጅግም ደግሞ አበለጸካት። ለሰዎች እህልን ይለግሱ ዘንድ ለሌሎች ይተርፉ ዘንድ እግዚአብሔር ውሃዎችን ወንዞችን ብሎ በውሃ ሞላቸው። ያውላችሁ ምንም የሌላቸው ሰዎች ለራሳቸው የሚበሉት የሌላቸው ሰዎች ለራሳቸው በልቶ ተርፏቸው ለሌሎች ደግሞ ይለግሱ ዘንድ እግዚአብሔር ውሃዎችን ወንዞችን በውሃ ሞላቸው። በደረቅ ምድር ላይ ተስፋ በቆረጡበት ምድር ላይ ዛሬ እንደዚህ ነው የሆነው። ተስፋ በቆረጥንበት ነገር ላይ አልቋል ባልንበት ጉዳይ ላይ አይሆንም አይመለስም ባልንበት ጉዳይ ላይ ያውላችሁ ይሄንን ችግር የያዘው መከራን የያዘው ስቃይን የያዘው ድሮትን የያዘው ይሄ ዓመት አለፈ 2018 ላይ እግዚአብሔር ይሞላል። እናንተም ትለግሳላችሁ። 2018 የምትለግሱበት ዓመታችሁ የምትሰጡበት ዓመት ነው። ከናንተ አልፎ ይተርፋል። ምክንያቱም ልክ ዳዊት እዚህ ጋር ምድርን ጎብኝታል እንደሚለው በዚህ ዓመት እኛ ተጎብኝተናል። እንጠጣለን፣ እንበላለን፣ እናጠጣለን፣ እናበላለን። ክብር ለእግዚአብሔር ይሁን። ትልሟን አለ የመሬትን ትልሟን በውሃ ታረሰርሳለህ፣ ቦያዋን ታስተካክላለህ፣ በካፊያ ታለሰልሳለህ፣ ቡቃያዋንም ትባርከዋለህ፣ ታለሰልሳለህ። የእጃችንን ፍሬ ያለሰልሰዋል፣ ይሰራዋል። የእጃችንን ፍሬ ይባርከዋል። የምንሰራው ነገር ሁሉ ፍሬያማ እንዲሆን ያደርገዋል። እና መሬትን በዚህ ልክ ባርከሃታል። ከዚህ በኋላ እንዴት እኛ ለሌላ ላንሰጥ እንችላለን ይላል። እንዴት አድርገን ላንሰጥ እንችላለን? እንዴት አድርገን ላንመለስ እንችላለን? ለሌሎች ልንለግስ ላንመለስ እንዴት እንችላለን? እንለግሳለን፣ ተመልሰን እንለግሳለን አሉ። ያኔ ለገፉ ሰዎች እኮ ናቸው። ለሌሎች ለመለገስ ለካ ቀን አለ። ለገፏችሁ ሰዎች ተመልሳችሁ ለመለገስ ቀን አለ። እና ለዘመኑ በጎነትን ታጎናጽፈዋለህ፣ ሰረገላህም በረከትን ተሞልቶ ይፈሳል። በደንብ ስሙ። ፎከስ ማድረግ የፈለኩት ቁጥር 11፣ 12 እና 13 ላይ ነው። እንዲያዝልን ብዬ ነው የመጣሁት። ከላይ ለዘመኑ በጎነትን ታጎናጽፈዋለህ። ዘመን በጎነትን የሚጎናጽፈው በእግዚአብሔር ነው። ዓመት በጎነትን የሚጎናጽፈው በእግዚአብሔር ነው። እግዚአብሔር ካልባረከው ዓመት ነው። በነገራችን ላይ ዓመትን ልዩ የሚያደርገው ዓመታችንን ልዩ የሚያደርገው በእግዚአብሔር መባረክና አለመባረክ ነው። ከዚህ የተነሳ ነው 2018 ዓመት 2018 የአዲስ ጅማሮ ዓመት ነው ስንል ምን ሆኗል ማለት ነው? እግዚአብሔር 2018ን በተለየ ሁኔታ ጎብኝቶታል ማለት ነው። ይሄን ነው የሚለው ለዘመኑ በጎነትን ታጎናጽፋል። ለዓመቱ በጎነትን ታጎናጽፋለህ። ዓመት በራሱ ዓመት ነው። እግዚአብሔር ካልጎበኘው በስተቀር የተለየ ነገር የለው። በእግዚአብሔር ግን ስለተጎበኘ ዓመቱ በጎነት አለው። ክብር ለእግዚአብሔር። በእግዚአብሔር ሲጎበኝ እግዚአብሔር ሲጎበኝ ዓመቱ በጎነት አለው። ዓመቱ የሚያትረፈርፈው ነገር አለ። ዓመቱ በእግዚአብሔር ሲጎበኝ የሚሰጠው ነገር አለ። ይሁን ቅድም የጠቀስኳቸው ነገሮች ይሄ ነገር የተጻፈው በእርሻ ነው። አሁን እርሻን ለማቅሰው አንዳንድ ነገር ትንሽ ግር ይላል። ቀደም ብሎ ትልሟን በውሃ ታረሰርሳለህ ማለት ማረሻው የሚሄድበት መንገድ አለ።
ቅድድ አድርጎት የሚያልፈው መንገድ እርሱን ታረሰርሰዋል። ምክንያቱም ማረሻው በቀደደበት ቦታ ላይ ነው እንትኖች የሚተከሉበት የሚተከለው ነገር የሚዘራው እና እርሱም መሬት ታረሰርሰዋል። አንተ እርሻ የለም ታዲያ እንዴት ይሆናል ብለህ ልታስብ ትችላለህ። ወዳጄ የምትሰራውን ነገር ሁሉ እያንዳንዷን 10 ሳንቲምህን እኔ ምን አደርጋለሁ አለ አረሰርሳታለሁ። ምን እንድትሆን? እንድትበዛ። ከእግዚአብሔር ካልሆነ በስተቀር ሰላም የለም። ከእግዚአብሔር ካልሆነ በስተቀር በረከት የለም። ከእግዚአብሔር ካልሆነ በስተቀር መብዛት የለም። ሚስጥሩን ነው የሚገልጽ። መሬትንማ ማንም ያርሳታል እያለ ነው። ማንም ያርሳታል። መሬት ግን ፍሬ የምታፈራው ከምን የተነሳ ነው አለ? በእግዚአብሔር ከመባረኳ የተነሳ ነው። ስለዚህ ለዘመኑ በጎነትን እግዚአብሔር ካላጎናጸፈ በስተቀር መሬት በራሷ ልትባረክ አትችልም። ወይም ደግሞ መሬት በራሷ ልትሰጣችሁ አትችልም። እግዚአብሔር ምን እየገባ ነው? እዚህ ምን አይነት ቃል እየገባ ነው? መሬታችሁን ባርክላችኋለሁ፣ የእጃችሁን ስራ ባርክላችኋለሁ። በካፊያ ታለሰልሳለህ ይለዋል ዳዊት። በካፊያ ታለሰልስ፣ ቦያውን ታስተካክላለህ። ጉድጓዳማ የሆነውን ፍሬውን ወደ ታች ርቆ ፍሬው ሳይበቅል እንዳይቀር የሚያደርገውን ቦታ ምን ታደርገዋለህ? አንተ ደፍነህ ታስተካክለዋለህ። ሌቭል እንደሆን ታደርገዋለህ። ከዛ በኋላ ፍሬው ይበቅላል። ከዛ በኋላ በካፊያ ደግሞ መሬቱን ምን ታደርጋለህ? ታለሰልሳለህ፣ በደንብ እንዲበቅል እንዲወጣ። ቡቃያው ባንተ ይባረካል። ቡቃያው የወጣው የሚባረከው ባንተ ነው፣ ባንተ ይባረካል። እንደዚህ ነው ይላችሁ። የምንሰራው ስራ ሁሉ የሚባረከው በእግዚአብሔር ነው። የምንሰራው ስራ ሁሉ ጊዜ ለእግዚአብሔር አሳልፈን ልንሰጥ ይገባል። አመታችንን አሳልፈን ለሱ ልንሰጥ ይገባል። ስራችንን አሳልፈን ለሱ ልንሰጥ ይገባል። ካልሆነ በረከት የለም። ዳዊት የሚናገረው ድርቅ ነበር፣ አሁን ግን አንተ መለስ አልክ፣ አንተ ዘንበል ብለሃል። አሁን ምናል? ምድር ረስርሳለች፣ ምድር ቡቃያ እያበቀለች ነው። አሁን በካፊያ ደግሞ መልሰ ያለሰለስክ ነው። ስለዚህ ለዘመኑ በጎነትን ታጎናጽፋለህ። አንድ አመት ዘመን በጎነትን የሚጎናጽፍበት ምክንያት የእግዚአብሔር ይሁንታ ነው። እግዚአብሔር መለስ ስል ነው። እግዚአብሔር ዘንበል ስል ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ወደ ህይወታችሁ ዘንበል ይበል፣ ወደ ኑሯችሁ ዘንበል ይበል፣ ወደ ቤታችሁ ዘንበል ይበል። ልዩነቱ ይሄ ነው። በዚህ በአዲሱ አመት ዛሬ ባያዝነው አዲስ አመት እግዚአብሔር ወደ ቤታችን ይገባል። አዲስ ጅማሮን ሊያስጀምረን ወደ ቤታችን ይገባል፣ ወደ ህይወታችን ይገባል፣ ወደ አብራካችን ይገባል፣ ወደ አይምሮአችን ይገባል፣ ወደ ልባችን ይገባል፣ ወደ ሐሳባችን ይገባል፣ ወደ ነፍሳችን ይገባል። ይቆጣጠራል። አካላችንን አሳልፈን ሰጥተነዋል፣ ቀድመን ሰጥተነዋል። 2018 የአዲስ ጅማሮ አመታችን ነው። አዲስ ነገር እንጀምራለን፣ እንፈጽማለን። አሜን በሏ። አዲስ ነገር እንጀምራለን፣ እንፈጽማለን። አዲስ ነገር እንጀምራለን፣ እንባረካለን። አዲስ ነገር እንተክላለን፣ ይበቅላል። አዲስ ነገር እንተክላለን፣ ያብባል። አዲስ ነገር አብቦ በቅሎ ደርሶ እኛም እንበላለን። በ2018 ላይ የተከልነውን በ2018 ላይ መብላት እንጀምራለን። ክብር ለእግዚአብሔር። እንደዚህ ነው። ለዘመኑ በጎነትን እግዚአብሔር አጎናጽፏልና ለዚህ ለያዝነው አመት እግዚአብሔር እንደተናገረን በቃሉ ታማኝ ስለሆነ በደንብ በእምነት ተቀው እንደተናገረን ለአመቱ በጎነትን አጎናጽፌያለሁ እንዳለ ለዚህ አመት ደግሞ እግዚአብሔር በጎነትን አጎናጽፌያለሁ እንዳለ እኔና እናንተ ደግሞ ከበጎነቱ በልተን እንጠግባለን። ክብር ለእግዚአብሔር ይሁን። አንደራደር። ተናግሮናል። በነገራችን ላይ ምን እንዳለ ታውቃለህ? እግዚአብሔር ከተናገረ በኋላ አንዳንድ ሰው ኖርማል አመት ነው የሚያሳልፈው፣ ይረሳዋል። እና ከገባን አዲስ ነገር ምን ጀምረው ነገር አለ። በቃ ከነገ ጠዋት ጀምር። ምንድነው አዲሱ ነገር? እሱን ፈልፈለን መጀመር ከእግዚአብሔር ጋር። ከዛስ ይከናወናል። ሰረገላህም በረከትን ተሞልቶ ይፈሳል። ይኸውላችሁ ሰረገላ የሚለውን መያዣውን ዕቃ ነው፣ መሰብሰቢያውን ነው። መሰብሰቢያው
የምትሰበስቡበት መሰብሰብ ምንም የምትሰበስቡ ዘር የሌላችሁ ሰዎች አሁን ግን ምን ታደርጋላችሁ አለ ዘንድሮ ትሰበስባላችሁ ሞልቶም ደግሞ ይተርፋል ሞላ በቃ ምን ላይ ታረጋዋለህ ስትጨምር ሰረገላው ይሞላና ይፈሳል በዛ ዘመን በእርሻን የተጻፈው እንደነገርኳችሁ ነው ሰረገላው ይመጣል ከእርሻው ላይ የቆረጣችሁ ትጨምራላችሁ ታረጋላችሁ ማስቀመጫ እንደማለት ነው ታረጋላችሁ ይሞላል ይፈሳል በቃ የፈሰሰውን ሌላ ሁሉ ይበላል መንገደኛ ሁሉ ይበላል ለምን ተርፏል ለሌሎች በረከት የምትሆኑበት አመት ነው ማለት በጌታ በኢየሱስ ክርስቶስም ከናንተ ተረፈውን ወፎች ብሉ በጌታ በኢየሱስ ክርስቶስም ከናንተ ተረፈውን አሕዛብ ይብላ እና የምድረ በዳው ሳር እጅግ ለመለመ የደረቀው ሳር ይኸውላችሁ የደረቀው ሳር እጅግ ለመለመ ደርቆ የነበረው ምድሪቷን ምድረ በዳ ያሰኘው ምንም ነገር እንደሌለባት የሆነችበት ይሄ ምድረ በዳ ላይ የበቀለው ሳር ደርቆ የነበረው እንደገና ምን አደረገ ለመለመ ለምን እግዚአብሔር ተመልሷልና እግዚአብሔር ዝናብ ሰጥቷልና ከሰማይ በረከት ፈሷልና እንደገና ለመለመ የእግዚአብሔር በረከት ነው ሰማይ ሲያዝ ነው ከሰማይ ካልሆነ በስተቀር ምድር በራሷ የዋህ አይደለችም ምሕረት ከሌለ ቸርነት ካላገኘን በስተቀር በራሷ ምድር የዋህ አይደለችም እና የምድረ በዳው ሳር እጅግ ለመለመ ደረቅ የነበረው ሳር እጅግ ለመለመ ኮረብቶች ደስታን ተጎናጸፉ ኮረብቶች ይኸውላችሁ በድርቁ ምክንያት ዝናብ በማጣት ምክንያት ደርቆ የነበሩ ኮረብቶች ምን አደረጉ ደስታን ተጎናጸፉ ምን መጣላቸው ዝናብ መጣላቸው እና እንደ አዲስ ለመለሙ ደስታን ተጎናጸፉ አምና በተከፋንባቸው ነገሮች ላይ ሁሉ ዘንድሮ ደስታን እንጎናጸፋለን የተከፋችሁባቸው ጉዳዮች ላይ ሁሉ ዘንድሮ ግን ደስታን ትጎናጸፋላችሁ ስንት ጉዳዮች እግዚአብሔር ፊት መንበርከክ አልከለከሏችሁም እንዴ እንዳትንበርከኩ እንኳን አላደረጓችሁ እንዳትጸልዩ እንኳን አላደረጉ እኔን አድርገውኛ ቃል ምንም አልክደው ደክም ያቃል በቃ ጌታውሽ እንዴት ብዬ ልጸልይ ብያቃል ዘንድሮ ግን እንደዚህ አይሆንም በጌታ በኢየሱስ ክርስቶስም ያዛሉን ጉዳዮች ሁሉ ዘንድሮ ለቀቁን ያዛሉን ጉዳዮች ለቀቁን በቃ ክብር ለእግዚአብሔር ሜዳዎች መንጋ በመንጋ ሆኑ ሜዳዎች ይላችሁ ኖርማሊ ገጠር አካባቢዎች ላይ ብትሄዱ ገጠርን ብትመለከቱት ከብቶች በጎች ፍየሎች የተለያዩ እንስሳት ሜዳ ላይ ነው የሚለቀቁት እና በድርቅ ወቅት ላይ እንስሳቶች ሞቶ ስለሚያልቁ ሜዳዎቹ ባዶ ናቸው ዝናብ ከሌለ የሚጠጡት ውሃ ከሌለ የሚበሉት ምግብ ከሌለ እንስሳቶች ሰርቫይቭ ማድረግ አይችሉም እና መንጋዎቹ አሁን ምን አደረጋል ሜዳዎቹን ስመለከታቸው አለ ዳዊት አሁን ወጥቼ ሜዳዎቹን ስመለከታቸው መንጋ በመንጋ ሆነዋል ታዲያ ምን አደርጋለሁ አመሰግንሃለሁ እንጂ አለ አለን የምትሉት ነገር ይዛችሁ ያጣችሁት ነገር ተመልሶ ወደ ኪሳችሁ ወደ ቤታችሁ ይገባል የኔ ነው የምትሉት ነገር ያስፈልገኛል የምትሉት ነገር ያጣችሁት ነገር የተመኛችሁት ነገር ዘንድሮ ወደ ቤታችሁ ይገባል መንጋ በመንጋ ይሆናል እናንተ ሜዳችሁ መንጋ በመንጋ ይሆናል ጋሬጣ የነበረበት ሜዳችሁ መንጋ በመንጋ ይሆናል ሸለቆች እህልም የሌለባቸው ያልነበረባቸው ሸለቆች በእህል ተሸፈኑ ጊዜው ደረሰ የእግዚአብሔር ምሕረት መጣ ቸርነቱ መጣ እግዚአብሔር ስለጎበኘ ሸለቆቹ እህል በእህል ሆኑ በእህል ተሸፈኑ ክብር ለእግዚአብሔር ይሁን ዘንድሮ የሚሆነው ይሄ ነው እግዚአብሔር እያለኝ ያለው ዘንድሮ የሚሆነው በእናንተ ሕይወት ይሄ ነው የሚሆነው ይሄ ነው እልል ይላሉ ይዘምራሉ በቃ እልል ይላሉ ይዘምራሉ ሸለቆ እህሉ ማሳው ጥሻው ሁሉ እልል ይላል ይዘምራል ለዚህ ነው እኛ ዝም ብንል እንኳን ለእግዚአብሔር ተፈጥሮ ይዘምርለታል ተፈጥሮ እልል ይልለታል እኛ ብንልም ባንልም አይጎልበትም እኛ ብንል ግን እንጠቀማለን ክብር ለእግዚአብሔር ይሁን እግዚአብሔር በዚህ ምሕረት ነው ወደኛ ተመለሰው
በቃ እግዚአብሔር ተመልሷል። እኛ ደግሞ ወደ እግዚአብሔር መቅረብ ይጠበቅብናል። ገባ? በረከቱን ሰይጣን እንዳያስጥለን፣ ጣልቃ እንዳይገባ፣ ከሳሻችንን ማሳፈር ይጠበቅብናል። ዘንድሮ የምናደርገው ምንድነው? አምና ከቀረብነው በላይ ሞር ወደ እግዚአብሔር መቅረብ፣ እሱ ወደኛ ሲቀርብ እኛ ደግሞ ከሱ ጋር መጠማጠም፣ ከዛስ ከበረከታችን አንዲት ሳትቀር መብላት። አንዲት እኔ ሁሉ ጊዜ ምን እንደሚያናደኝ ታውቃላችሁ? ሰይጣን በረከታችንን ይዞት እኛን ደሃ ሳያደርገን፣ እኛን ለማኝ ሳያደርገን፣ እኛን ተመጽዋች ሳያደርገን ያሳዝነኛል፣ ያናደኛል። በረከታችንን ይዞብን በጌታ በኢየሱስ ክርስቶስም ዘንድሮ አይያዝም። በኢየሱስ ክርስቶስም ዘንድሮ አይያዝም። በኢየሱስ ክርስቶስም ዘንድሮ አይያዝም። በቃ ዘንድሮ የምንሰራው የምንነካው ሁሉ ይባረካል። አገልግሎታችን ይባረካል። ቤተክርስቲያናችን ይባረካል። ቤተሰባችን ይባረካል። ሕይወታችን ይባረካል። ነፍሳችን ትባረካለች። እግዚአብሔር ተመልሷል ወደኛ። አትርሱ፣ ዘንድሮን አትርሱ፣ አትርሱ። እግዚአብሔር አዲስ ነገር ትጀምራላችሁ ፈጽምላችኋለሁ ብሏል። እንዳትረሱት ነግራችኋል። ከኔ እንዳይቀር ነው መነግራችሁ። ባለፈው እግዚአብሔር ምን ተናገረ? የአዲስ ነገር ጅማሮ ዓመት ነው አለ አይደለም? አዲስ ነገር ትጀምራላችሁ አለ። አሁንስ ምን አለ? ፈጽሜው በምስጋና ትመለሳላችሁ። ባለፈው ትዝላችኋል። ከዓመት አንድ ጸሎት ጸልየን ነበረ። ጌታው ዓመቱን ሙሉ አንጠብቅም፣ በመሃል በምስጋና እንመለስ ብለነው ነበር። ዛሬ ደግሞ ምን እያለ ነው? በምስጋና ትመለሳላችሁ። ትጀምራላችሁ፣ ጨርስላችኋለን። ትጀምራላችሁ፣ ፈጽምላችኋለን። ከተከናወነላችሁ በኋላ እናንተ በምስጋና ትመለሳላችሁ። በቃ ዘንድሮ አገልግሎታችን አይያዝ። ዘንድሮ እልፍ ነፍሳተኛ ናቸው። ምን እየተናገረ እንደሆነ ታውቃላችሁ? መንፈስ ቅዱስ በዚህ የእግዚአብሔር ሜዳዎች ላይ መንጋ የለም። 2017 ላይ መንጋ አልነበረም። ዘንድሮ ግን ቤተክርስቲያን ውስጥ አንድም መቀመጫ ያለ ሰው አይቀመጥም። በእግዚአብሔር ቤት ውስጥ ያሉ መቀመጫዎች ሁሉ መንጋ በመንጋ ይሆናሉ። በእኛ ቤተክርስቲያን ብቻ አይደለም፣ በኢትዮጵያም በዓለምም ባሉ ቤተክርስቲያናት ውስጥ ያሉ መቀመጫዎች ሁሉ፣ ባዶ ቦታዎች ሁሉ በጌታ በኢየሱስ ክርስቶስም በነፍሳት ይሞሉ። በኢየሱስ ክርስቶስም በነፍሳት ይሞሉ። ዘንድሮ በጣም ብዙ ምርኮ የምንሰበስብበት ዓመት እግዚአብሔር እንጀምራለን፣ እግዚአብሔር ይፈጽምልናል። እንመሰክራለን፣ እግዚአብሔር እዚህ ቤት አስገብቶ አገልጋይ ያደርጋቸዋል። እኛ እንናገራለን፣ እግዚአብሔር ያጸናላቸዋል። ዘንድሮ ማንም ይናገር ማንም ይመስክር እግዚአብሔር የሚሰራበት ዓመት ነው። በጣም ብዙ ነፍሳት የሚድኑበት ዓመት ነው። እግዚአብሔር አምና ከሰጠን ምርኮ ይልቅ የዘንድሮ ምርኮ እኛን ብቻ ሳይሆን ሕዝብን ያስገርማል። እኛን ብቻ አይደል፣ ሕዝብን የሚያስገርም አይነት ምርኮ። ይሄንን ነው ገባችሁ? የእግዚአብሔር ሜዳ ማለት ቤተክርስቲያን ማለት ነው። ለእግዚአብሔር ሜዳ የመንጋዎቹ የሚበሉበት የሚጠጡበት ቦታ ማለት ቤተክርስቲያን ማለት ነው። እና ቤተክርስቲያን ያለ መንጋ ስትቀመጥ፣ ያለ ነፍሳት ስትቀመጥ እግዚአብሔር ደስ አይሰኝም። እኛም ጸልየናል፣ እኛም ጠይቀናል፣ እግዚአብሔርም እሺ ብሏል። ዘንድሮ ግን ቤተክርስቲያናት ሁሉ በጌታ በኢየሱስ ክርስቶስም በነፍሳት ይሞላሉ። ትንቢት እንናገራለን። ይሄ ቤተክርስቲያን በጌታ በኢየሱስ ክርስቶስም በመንጋ ይሞላል፣ በመንጋ ይሞላል፣ በአዳዲስ መንጋዎች ይሞላል። አዳዲስ ነፍሳት ይመጣሉ፣ ይማራሉ፣ ይጠመቃሉ። እነርሱ ሌሎችን እያስተማሩ ያስጠምቃሉ። ክብር ለእግዚአብሔር። እግዚአብሔር ተናግሯል፣ ይፈጽማል። ከኛ አንድ ነገር ይጠበቃል። ባለፈውም እግዚአብሔር ደጋግሞ ሲናገር ነበር። በብዙ መንገድ መልእክት ሲያመጣ ነበረ፣ ታስታውሳላችሁ። በየትኛውም ሁኔታ መስክሩ፣ እኔ ከእናንተ ጋር ነኝ። በየትኛውም ሁኔታ መስክሩ፣ መስክሩ፣ ሳትመሰክሩ አትቅሩ። መስክሩ። ቀሪው ስራ የመንፈስ ቅዱስ ነው። መስክሩ። ዘንድሮ እግዚአብሔር ተናግሯል። እያንዳንዳችሁ ራሳችሁን ታዘቡት እስቲ። እግዚአብሔር የተናገረው እውነት ነው አይደለም ብላችሁ ሞክሩት። እግዚአብሔር አንድ ነገር ምን እንደሚል ታውቃላችሁ? ራሱ ሞክሩኝ ይላል። እስቲ ፈትኑኝ ይላል። ታውቃላችሁ? ሚልክያስ ምዕራፍ 4 ላይ እንደዚህ ነው የሚለው። እግዚአብሔር ፈትኑኝ ነው የሚለው ቃል በቃል። ፈትኑኝ፣ እንደኔ ሐሳብ ሂዱና ፈትኑኝ፣ እኔ ካላደረኩላችሁ ፈትኑኝ። ዘንድሮ እንደምንም ብለን እንመስክር። በቃ እንደምንም ብለን እንገር። ቀሪውን መንፈስ ቅዱስ ይሰራል። እውነት ነው የምላችሁ። እግዚአብሔር ቃል ገብቶልናል።
ቃል ገብቶልን ስራው የሱ ነው። ለእርሱ ስራ ደግሞ እናንተ ማድረግ ያለብን ነግሮናል። ስለዚህ እግዚአብሔር በነፍሳት ይባርከናል። እኛም ብቻ አይደለም፣ የኢትዮጵያን ቤተክርስቲያናት ብቻ አይደለም፣ ዓለም ላይ ያሉ ቤተክርስቲያናትን ሁሉ እግዚአብሔር በነፍሳት ይባርካቸው። በነፍሳት ቤተክርስቲያናት ሁሉ ይባረኩ። ብዙ አዳዲስ ነፍሳት ጌታን የሚያገኙበት ዓመት ያደርገልን። በእውነት ይሄንን ነው እግዚአብሔር ይፈጽምልናል። እኛ ስንቀና ይፈጽምልናል። ዘንድሮ ከምናቀው ሰው ጋር አንውልም። ዘንድሮ ከምናቀው ሰው ጋር አንውልም። አንድ የማናቀውን ሰው ግን እንነግረዋል። አንድ ሰው አይደለም እላችሁ፣ እያንዳንዱ ቀናችን ላይ አንድ ሰው በቃ እንናገራለን። በቃ ቢገባውም ባይገባውም ግን ጫፉን እናስይዘዋል። እሳት ታውቃላችሁ፣ መያያዝ ብቻ ነው የሚፈልገው። እሳት በባህሪው ታውቃላችሁ፣ ጫፍ ከያዘ የሆነ ልብስ ጫፍ ከያዘ ራሱ ነው የሚሄደው፣ ራሱ ይሄዳል። የእግዚአብሔር ቃል ደግሞ ከእሳት እጅግ በጣም ይልቃል፣ ራሱ ይሄዳል። የእግዚአብሔር ፍቅር እንደዚህ ነው፣ ራሱ ይሄዳል። ጫፏን እናስነካ። እኛ ግን ያችን ጫፍ ላለማስነካት በቃ እንታሻለን። እነሱ ግን የሰይጣንን ጫፍ ያስነኩናል። ታውቃላችሁ፣ እነሱ ያመኑበትን ነገር ጫፍ ግን ያስነኩናል። እኛ ነን የክርስቶስን ጫፍ ማስነካት ያቃተን። ዘንድሮ ግን እናስነካለን፣ እነርሱም እዚህ ይገኛሉ። እናስነካለን ወይም ደግሞ ሌላ ቤተ ክርስቲያን ይገኛሉ። እኛ ጫፍ እናስነካለን፣ በክርስቶስ ኢየሱስ ድነው የእግዚአብሔር ልጆች ይሆናሉ። በሚቀጥለው ዓመት ላይ እኔና እናንተ የምንፈልገው በጣም ብዙ የሚመሰክሩ ሰዎችን አምና ህይወቴ እንደዚህ ነበረ፣ ዘንድሮ ግን እንደዚህ ተቀይሬያለሁ፣ በመጪው ምን አደርጋለሁ፣ የብዙዎችን ህይወት ቀይራለሁ የሚል ቃል እንድገቡልን ነው የምንፈልገው። እንደሱ አይነት ብርታት እንዲኖራቸው አቅም እንዲኖራቸው ነው የምንፈልገው። እግዚአብሔር የፈለገው ይሄንን እንዳንረሳው እግዚአብሔር የአዲስ ጅማሮ ዓመት ነው ብሏል። ዛሬ ደግሞ ምን አደረገ? እኔ ምን አድርገው ፈጽመዋለሁ። ይሄንን ነው የምንፈልገው። በቃ ዝም ብለን የምናልፍበት ዓመት አይደል፣ ፍሬ ሳናፈራ የምናልፍበት። በቃ ለእያንዳንዳችን እንደ መክሊታችን እኛን መሰክራለን። እግዚአብሔር ግን ነፍሳትን ይማርካቸዋል። እኛን መሰክራለን፣ መንፈስ ቅዱስ ግን በብርታት ያበረታቸዋል። ክብር ለእግዚአብሔር። እንጸልይ።